እመበረከት ዘውዲቱ መሸሻ ከእናቷ ከወይዘሮ ዘነበወርቅ ዳኛቸው ከአባቷ ከልጅ አርበኛ ልጅ መሸሻ ተክሌ ዘውዲቱ መሸሻ ዘራም አባ ሲኖዳ ተወለደች። ዘራም አባ ሲኖዳ የዛሬዋን የብዙዎች እናት በብዙ ሕመምና ስቃይ ውስጥ ሆና ለብዙዎች እናት እንድትሆን የተፈረደባትን እንደ ፀሐይ የምታበራዋን ለመላእክት የቀረበችዋን ለሰማይ የምትከብደዋን ግርማዋ ከንጉሳውያን ቤተሰብ እንደሆነ የሚያሳብቅባትን ዘውዲቱ መሸሻን ዛሬ መስከረም 27 1934 ዓመተ ምህረት አገኘናት። ታዲያ እመበረከት ዘውዲቱ መሸሻ ከዛሬ 34 ዓመት በፊት በ1984 ዓመተ ምህረት ድንገት የነፍስ ጥሪ በልቧ ቀረበ። ክርስቶስ የሚፈልገውን ይሾማል፣ የተሾሙትም ይሸከማሉ። እናታችን እመበረከት ዘውዲቱ መሸሻ ያላትን ቤት፣ መኪና፣ ንብረት በመሸጥ ከዓለም የምታንስበትን በሰማያዊ ዓለም ከፍ የምትልበትን ጥሪ ተቀብላ ያላትን ንብረት ሸኝታ ነፍስ ያላወቁ ሕፃናትን የተራቡ ነፍሶችን በመሰብሰብ ለ34 ዓመታት ከያሉበት በመሰብሰብ እነሆ ለፍሬ በማብቃት 34 ዓመታትን አስቆጥራለች። ታዲያ ዛሬ ግን ምንም እንኳን አምጣ በማትወልዳቸው ልጆቿ ያለምንም ጥሪት ለመሸኘት ተገዳለች። ምን ተሰምቷት ይሆን? የወለደ አንጀት የማይችለውን ተሸክማ አይናቸውን እያየች ያሳደገቻቸውን ፍሬያቸውን፣ መመኪያቸውን፣ መመጻደቂያዋን፣ መሳቂያ ጥርሷን ልትሸኝ ነው። አልቻለችም። ምን ይሆን መጨረሻዋ? እነሆ እዚህ የተሰበሰባችሁ የዘውዲቱ መሸሻ የሕፃናትና የበጎ አድራጎት ልማት ማህበር ቤተሰቦች ይህንን አጭር ጥቂቱን ዶክመንተሪ ጋበዝናችሁ። መልካም ጊዜ። ከእመበረከት ዘውዲቱ መሸሻ የሕፃናትና የበጎ አድራጎት ልማት ማህበር የልደት በዓል ጋር አብራችሁ ስለሆናችሁ ጋበዝናችሁ።